ሰላም ጤና ይስጥልን የፍኖተ ስፖርት የዩቲዩብ ቻናል ተከታታዮቻችን ዛሬም እንደተለመደው የዝውውር መረጃዎችን ይዘን ቀርበናል። እናንተም ስትጀምሩ ላይክ፣ ሰብስክራይብ እና ሼር በማድረግ እንዲጀምሩ በአክብሮት ጠይቃለሁ። ዛሬም በዝውውር መስኮቶች በተለይ ቅድሚያ አድርገን የምናነሳው ስለ ባርሴሎናና አርሰናል የቪክቶር ዮኬሬሽ ጉዳይን ያነሳን ቅድሚያ የምናደርገው ርዕሰ ጉዳይ ይሆናል። ትናንት ቀኑ የባርሴሎና ሆኖ ነው የዋለው። ምክንያቱ ባርሴሎና ጆዋ ካንሴሎን ሲያስመጣ ተመልክተናል። በመቀጠልም ሮድሪ ደርሷል። ዛሬ ለሕክምና ምርመራና ለኮንትራት ፊርማ የሚውል ጊዜ ይሆናል። ነገር ግን ስለ ባርሴሎና ተጨማሪ ነገር ለማንሳት ያህል ስለ ቪክቶር ዮኬሬሽ ብዙ ጥያቄዎች እየተነሱ ስለሆነ ወደሱ ጉዳይ መመለስ ፈልጊያለሁ። ባለፉት 24 ሰዓታት ውስጥ በስፔን ብዙ ዘገባዎች ሲወጡ ነበር። ባርሴሎናዎች ጁሊያን አልቫሬዝን ማግኘት ካልቻሉ ቪክቶር ዮኬሬሽ ትክክለኛው አማራጫቸው ሊሆን እንደሚችል ተነግሯል። እኔ አሁን ከባርሴሎና በኩል የሰማሁት ነው የምነግራችሁ። ዮኬሬሽን ለማስፈረም የተጀመረ ምንም አይነት እንቅስቃሴ የለም። በየቀኑ አዳዲስ መረጃዎችን በመረጃ ሰዓታችን ለማድረስ ሞክራለሁ። ለምሳሌ በሮድሪ ጉዳይ ላይ የሮድሪን ዝውውር ለማጠናቀቅ ስራዎች እንደተጀመሩ ነግሬያችሁ ነበር። የካንሴሎም ስምምነት የጊዜ ጉዳይ እንጂ እንደሚጠናቀቅ ገልጬላችሁ ነበር። በተለይ በዚህ ሳምንት ከትላልቅ ዝውውሮች ጋር በተያያዘ ነገሮች ወደ ወሳኝ ምዕራፍ መሻገራቸውን የሚያሳይ እርግጠኛ የሚያደርግ ነገር ይኖራል። ነገር ግን በባርሴሎና በአርሰናልና በቪክቶር ዮኬሬሽ መካከል አሁን ላይ ምንም አይነት ተጨባጭ ነገር የለም። ምንም አይነት ንግግሮች፣ ድርድሮች ወይም ውይይቶች እየተካሄዱ አይደለም። የሆነ ነገር ከተቀየረ አሳውቃቸዋለሁ። አሁን ባለው ሁኔታ ግን አርሰናሎች ዮኬሬሽ በክለቡ እንደሚቆይ ያምናሉ። አሰልጣኝ ሚኬል አርቴታም በተጫዋቹ ደስተኛ ነው። አርቴታ አርሰናል እንደ ዮኬሬሽ አይነት ክሎት ያለው ተጫዋች በስብስብ ውስጥ ያስፈልገዋል ብሎ ያምናል። ባለፈው የውድድር ዘመንም ቢሆን ብዙ ግቦችን ሲያስቆጥር ነበር። በቁጥር ወይም በጎል ብቻ ሳይሆን ለቡድኑ ከሚያበረክተው አስተዋጽኦ አንጻር በፕሪሚየር ሊጉ የሚያሳልፈው ሁለተኛ የውድድር ዘመን የተለየ የተሻለ እንደሚሆን አርሰናሎች እርግጠኞች ናቸው። ስለዚህ አርሰናሎች በዮኬሬሽ ጉዳይ በጣም አዎንታዊ እይታ አላቸው። ባርሴሎናዎች መጥተው ተጨባጭ ነገር ከተፈጠረ እነግራችኋለሁ። ለዛሬ ግን ሁኔታው ይሄ አይደለም። ስለዚህ በአሁኑ ሰዓት የቪክቶር ዮኬሬሽ ጉዳይ ሙሉ በሙሉ ጸጥ ያለ ነው። ስለ ባየር ሙኒክ እና የሃሪ ኬን ኮንትራት ደግሞ ሌላው የምናነሳው ርዕሰ ጉዳይ ነው። ስለ አጥቂዎች ካነሳን ዘንዳ ስለ ሃሪ ኬን ባጭሩ ነግራችሁ በባየር ሙኒክ እና በሃሪ ኬን ወኪሎች መካከል አዲስ ኮንትራትን በተመለከተ በስተጀርባ ነገሮች ተጀምረዋል። እንደምታስታውሱት ሃሪ ኬን የሚወክለውና እነዚህን ድርድሮች የሚያካሂደው ወንድሙ ቻርሊ ኬን ነው። እኔ እንደተረዳሁት ባየር ሙኒክ ሂደቱን ጀምረዋል። ድርድሮችና ውይይቶች የተካሄዱ ነው። ሃሪ ኬን በክለቡ ቆይተው እንዲያራዝም ስምምነት ላይ ለመድረስ ተስፋ ሰጪ ሁኔታዎች አሉ። የአሁኑ ኮንትራቱ በ2027 ነው የሚያበቃው። አሁንም ቢሆን የዚህን አዲስ ኮንትራት ዝርዝር ጉዳዮች መነጋገር አለባቸው። ለምሳሌ ስለ ኮንትራቱ ርዝመትና ስለ መውጫ አንቀጽ መኖር አለመኖር። ለምሳሌ አሁን ባለው ኮንትራት ላይ በክረምት ሳይሆን በጥቅምት ወር ገቢራዊ የሚሆን የተወሰነ አንቀጽ ነበረ። ስለዚህ በእነዚህ አንቀጾች ላይ ምን ማድረግ እንዳለባቸው ይወያያሉ። ለቶተናም የተሰጠ አይነት የመግዛት መብትም ነበር። ስለዚህ ቶተናም ያንን መብት ማስቀጠል አለማስቀጠሉ ማየት አለብን። በአጠቃላይ ስምምነቱ ለማጠናቀቅ በርካታ መወያየት የሚገባቸው ነገሮች ቢኖሩም ንግግሩ ግን እንደቀጠለ ነው። ተጫዋቹ አሁን ከረፍት ተመልሷል። ስለዚህ ንግግሩ የበለጠ ቀላልና ፈጣን ሊሆን ይችላል። ስለ ማንቸስተር ዩናይትድ ጋቪ አዲስ ግራ ተከላካይ እና ብሩኖ ፈርናንዴዝ ሌላው ርዕሰ ጉዳያችን የምናነሳው ይሆናል። ስለ ማንቸስተር ዩናይትድ የማነሳው ነገር አለ። በመጀመሪያ ከአንዳንድ የስፔን ሚዲያዎች የሚወጡ ወሬዎች አሉ። ይህ ፍጹም የፈጠራ ሐሰተኛ ዜና ነው። ጋቪ ባርሴሎናን አይለቅም። ይህ ፈጽሞ የማይቻል ነገር ነው። ባርሴሎና በጋቪ እጅግ በጣም ደስተኛ ነው። በሚቀጥሉት ወራት ጋቪና ባርሴሎና ስለ አዲስ ኮንትራት መነጋገር ቢጀምሩ አይገርመኝም። ይህ አሁን ወዲያውኑ የሚሆን ነገር አይደለም። ስለዚህ ዛሬ ነገም ወይም በጥቂት ቀናት ውስጥ የማይፈጠሩ ነገሮችን ማውራት አልፈልግም። ነገር ግን በአጠቃላይ ባርሳ በጋቪ ደስተኛ ነው፣ ጋቪም በባርሳ ደስተኛ ነው። ሮድሪ ወደ ባርሳ መምጣቱ ለጋቪ ጥሩ ዜና ብቻ ነው። ጋቪ እና ሮድሪ በጣም ጥሩ ግንኙነት አላቸው። ስለዚህ ሮድሪ ወደ ባርሳ ስለመጣ ጋቪ ክለቡን መልቀቅ ይፈልጋል ማለት አይደለም። እነዚህ ሁሉ ውሸቶች ናቸው። ጋቪ በክለቡ ይቆያል። በአሁኑ ሰዓት ማንቸስተር ዩናይትዶች አዲስ የግራ መስመር ተከላካይ በማስፈረም ላይ በጣም ትኩረት አድርገዋል። ከተለያዩ ተጫዋቾች ጋር በስተጀርባ ንግግሮች የተካሄዱ ነው። ከምንወዳቸው አማራጮች አንዱ የኒውካስትሉ ሉዊስ እንደነበር እናውቃለን። ነገር ግን ኒውካስትል ተጫዋቹን መሸጥ አይፈልግም።
በማንቸስተር ዩናይትድ ዝርዝር ውስጥ ሌሎች ተጨማሪ እጩዎች ያሉ ሲሆን በእነሱ ላይ ጥናትና ውይይት እየተደረገ ነው። ስለዚህ እዛ ላይ ምን እንደሚፈጠር አብረን እናያለን። ቅድሚያ የሚሰጠው የግራ ተከላካይ ማስፈረም ነው። የአማካይ ስፍራን በተመለከተ እንደ አጋጣሚው ሊወሰን ይችላል። ጥሩ አጋጣሚ ከተፈጠረ ዩናይትድ በአማካይ ስፍራ ላይ አሁንም የሆነ ነገር ሊያደርግ ይችላል ብዬ አስባለሁ። ካልሆነ ግን አንድሬ ሳንቶስን እና ዩሪ ቴልማንስን ወደ ስብስቡ ስለመጨመሩ ባላቸው ስብስብ ሊቀጥሉ ይችላሉ። ማይክል ካሪክ ቢያንስ አንድ ወይም ሁለት ተጨማሪ ተጫዋቾችን ለማስፈረም ግፊት እያደረገ ነው። ስለ ብሩኖ ፈርናንዴዝ ሁኔታም ላነሳላችሁ ፈልጊያለሁ። ገና በግንቦት መጨረሻ ከዓለም ዋንጫው በፊት ዩናይትዶች ለብሩኖ ፈርናንዴዝ አዲስ ኮንትራት አቅርበውለት ነበር። ምክንያቱም ዩናይትዶች እንደ ጋላታሳራይ ያሉ እና ሌሎች የአውሮፓ ታላላቅ ክለቦች ብሩኖ ፈርናንዴዝን ለመውሰድ እንደሚሞክሩ ያውቁ ስለነበር ነው። ስለዚህ ዩናይትድ እሱ በክለቡ እንዲቆይ በጣም ይፈልጋል። የአሁኑ ኮንትራቱ እስከ ሰኔ 2027 የሚቆይ ሲሆን ክለቡ ኮንትራቱን ሊያራዝምበት የሚችልበት ተጨማሪ አንድ ዓመት አማራጭም አለው። ዩናይትዶች ስጋት ባይገባቸውም አሁንም ቢሆን አዲስ ኮንትራት በማቅረብ ለብሩኖ በራስ መተማመን ሊሰጡት ይፈልጋሉ። ስለዚህ ንግግሩ እንደቀጠለ ነው። የማርከስ ራሽፎርድ ከፍተኛ ደሞዝ መኖር በውስጣዊ ደሞዝ ክፍያ ላይ ትልቅ ተጽዕኖ አለው። ስለዚህ ይህ የኮንትራቱ ርዝመትና የደሞዙ መጠን ውይይት አካል መሆኑ አይቀርም። ማንቸስተር ዩናይትዶች ጉዳዩን በጥብቅ ይዘውታል። ስለ ኤሲ ሚላንና ራፋኤል ሊያኦ ደግሞ ሌላው የምንመለከተው ርዕሰ ጉዳይ ነው። ስለሚከተሏቸው ጉዳዮች ካነሳን ኤሲ ሚላን ባለፉት 24 ሰዓታት ውስጥ ዲዮጎ ሞሬራን ከስትራስቡርግ አስፈርሟል። ተጫዋቹ ለሕክምና ምርመራና ለኮንትራት ፊርማ በቅርቡ ሚላኖ ይደርሳል። ይህ ውድ የሆነ ስምምነት ነው። 50 ሚሊዮን ዩሮ ቋሚ ክፍያና ሌሎች ተጨማሪ ክፍያዎችን ያካተተ ነው። ስለዚህ ዲዮጎ ሞሬራን ወደ ሚላን ለማምጣት የሚወጣው አጠቃላይ ወጪ ከ60 ሚሊዮን ዩሮ በላይ ይሆናል። እናም ራፋኤል ሊያኦ አሁንም ሊለቅ ይችላል። ከፌነርባቼ በኩል ፍላጎት አለ። በሐምሌ ወር የዝውውር መስኮት መጀመሪያ ላይ ሞክረው ነበር። አሁን ደግሞ ተመልሰው ይመጡ እንደሆነ ማየት አለብን። በተጨማሪም የሳውዲ ክለቦች የራፋኤልን ሁኔታ ለመረዳት ስልክ እየደወሉ እንደሆነ መረጃዎችን እየሰማን እንገኛለን። ስለዚህ ይህ ለመከታተል የሚስብ ጉዳይ እንደሚሆን እርግጠኛ ነኝ ማለት ነው። ማንቸስተር ሲቲ ወሳኝ የመሃል ሜዳ ሞታ ሮድሪ ለባርሴሎና ለመሸጥ ስምምነት ላይ ከደረሰ በኋላ በምትኩ የሞሮኮን ወጣት ወደ ኢታድ ለማምጣት ተቃርበዋል። የፈረንሳዩ ክለብ ሊል ተጫዋች ቧዲ በ2024 የአውሮፓ ሻምፒዮንስ ሊግ ውድድር ከሪያል ማድሪድ ጋር በነበረው ጨዋታ ራሱን አስተዋውቋል። በ2026 ዓለም ዋንጫ ከሀገሩ ሞሮኮ ጋር በነበረው ወሳኝ ቆይታ ደግሞ ጥሩ ብቃት አሳይቶ በብዙ ክለቦች እይታ ውስጥ መግባት ችሏል። ማንቸስተር ሲቲ በተጫዋቹ ላይ አይኑን ያሳረፈ አንዱ ክለብ ሆኗል። የአማካይ ስፍራው ተጫዋች ከሲቲ ጋር በግል ጉዳይ ስምምነት ላይ የደረሰ ሲሆን የሚጠበቀው በክለቦች መካከል ያለው ስምምነት ብቻ ነው። ክለቡ ሊል ለወሳኙ አማካኝ አዩብ ቧዲ ዝውውር 100 ሚሊዮን ዩሮ ወይም 85 ሚሊዮን ፓውንድ የጠየቀ ሲሆን ማንቸስተር ሲቲ ጎዶሎውን ለመሙላት የተጠየቀውን የዝውውር ገንዘብ እንደሚከፍል ይጠበቃል። ሮድሪንና አሰልጣኙን ፔፕ ጋርዲዮላን ያጣው ማንቸስተር ሲቲ ከወዲሁ ሽግግሩ ፈታኝ መስሏል። ሌላው ደግሞ የምንመለከተው ርዕሰ ጉዳይ የእንግሊዝ ፕሪሚየር ሊግ የዝውውር መስኮቱን ለመዘጋት ከ2 ሳምንታት በላይ የሚቀሩ ቢሆንም እስካሁን 2.14 ቢሊዮን ፓውንድ ወጪ አድርጓል። እሱን ርዕሰ ጉዳይ ያነሳን ቆይታ የምናደርግ ይሆናል። ፉትቦል ትራንስፈርስ ይፋ እንዳደረገው ከሆነ ይህ አጠቃላይ ወጪ ሊጉ በ2024 በ2022 በ2021 እና በ2020 ሙሉ የክረምት ካወጣው ወጪ የበለጠ ሆኗል። በተለይ ዝውውሩ ገና ከ15 ቀን የበለጠ እድሜ እየቀረው ይሄንን ያክል ገንዘብ መውጣቱ ምናልባትም ባለፈው ዓመት የተመዘገበው የ3.14 ቢሊዮን ፓውንድ ሪከርድ ሊሻሻል የሚችልበት እድል እንዲኖር ያደርገዋል ተብሏል። በሌላ በኩል ፕሪሚየር ሊጉ ከሌሎች የአውሮፓ ሊጎች በብዙ ርቀት እንደቆመ ማሳያ ነው። የፕሪሚየር ሊግ ክለቦች በዚህ ክረምት 2.14 ቢሊዮን ፓውንድ ወጪ ሲያደርጉ በተቃራኒው ሴሪአው 780 ሚሊዮን ዩሮ፣ ላሊጋው 515 ሚሊዮን ዩሮ፣ ቡንደስሊጋው 505 ሚሊዮን ዩሮ እንዲሁም የፈረንሳይ ሊግ 412 ሚሊዮን ዩሮ ወጪ አድርገዋል። ይህ ማለት የእንግሊዝ ፕሪሚየር ሊግ ከነዚህ አራት የአውሮፓ ሊጎች ድምር በላይ ወጪ አድርጓል እንደማለት ነው። ቸልሲ በዚህ ክረምት 348 ሚሊዮን ፓውንድ በማውጣት በቀዳሚነት ሲቀመጥ፣ ቶተናም በ228 ሚሊዮን ፓውንድ ሁለተኛ፣ እንዲሁም አርሰናል
እና ማንቸስተር ሲቲ እያንዳንዳቸው በኩል 151 ሚሊዮን ፓውንድ ተከታዩን ደረጃ ይዘዋል። ቸልሲ፣ ቶተናም እና ሲቲ በዚህ የዝውውር መስኮት የክለባቸውን የዝውውር ሪከርድ ቢሰብሩም ወጪው በትልልቆቹ ክለቦች ላይ ብቻ የተወሰነ አይደለም። አስቶን ቪላ፣ ብሬንትፎርድ፣ ብራይተን እና ሊድስ ዩናይትድ በዚህ ክረምት በታሪካቸው ውዱ የተባሉ ተጫዋቾች አስፈርመዋል። በተመሳሳይ ወደ ሊጉ ያደጉት ሶስቱ ክለቦች ኮቨንትሪ ሲቲ፣ ሃል ሲቲ እና ኢፕስዊች ታውንም ከፍተኛ ገንዘብ ለዝውውሩ ማውጣታቸው የእንግሊዝ ክለቦች ምን ያክል በገንዘብ ፈርጣማ መሆናቸውን ያሳየ ሆኗል። ከትልልቆቹ 6 ክለቦች ውጪ ካሉ የፕሪሚየር ሊግ ክለቦች ተጫዋቾችን ለማስፈረም በዚህ ክረምት ብቻ 546.5 ሚሊዮን ፓውንድ ወጪ ያደረጉት ሲሆን ይህ ቁጥር ሪካርድ ሆኖ ከተመዘገበው 647 ሚሊዮን ፓውንድ በጥቂቱ ያነሰ ነው። ከዝውውሩ ቀናቶች ገና መሆን አኳያ ይሄ ክብረ ወሰን ሊሻሻል የሚችልበት እድል ያለ ሲሆን በተመሳሳይ ከ2016 በኋላ ከትልልቆቹ 6 ክለቦች ወደ ሌሎቹ የእንግሊዝ ክለቦች የተዘዋወሩ ተጫዋቾች የገንዘብ መጠን 3 ቢሊዮን ፓውንድ መድረሱ ሊጉ ራሱ ላይ ኢንቨስት ያደረገ እንዳለ ማሳያ ነው። ሌላው በዝውውሩ የሚነሳው የሊጉ በተለምዶ ትልልቆቹ 6 ክለቦች አርሰናል፣ ቸልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ እና ቶተናም ከዚያው ከሊጉ የሚያስፈርማቸው ተጫዋቾች ቁጥር መጨመሩ ነው። ቸልሲ ከ2016-17 ወዲህ በፕሪሚየር ሊጉ ዝውውር ውስጥ እጅግ ንቁ ተሳታፊ ሲሆን ከሌሎች የሊጉ ቡድኖች ጋር በተደረጉ ስምምነቶች 867 ሚሊዮን ፓውንድ ወጪ በማድረግ 683 ሚሊዮን ፓውንድ ገቢ አግኝቷል። ሞርጋን ሮጀርስ ከአስቶን ቪላ ቸልሲን የተቀላቀለበት እና ኢሊዮት አንደርሰን ከኖቲንጋም ፎረስት ወደ ማንቸስተር ሲቲ ያቀናበት እንዲሁም የኒውካስትል የመሃል ሜዳ ጥንዶች ሳንድሮ ቶናሊ እና ብሩኖ ጉማሬሽ ወደ ሰሜን ለንደን ክለቦች ያቀኑበት ከትልልቅ ዝውውሮች መካከል የሚጠቀሱ ናቸው። የፕሪሚየር ሊጉ ክለቦች በዚህ ክረምት ከዝውውሩ 1.28 ቢሊዮን ፓውንድ ያገኙ ሲሆን ይህም የሊጉን የተጣራ ወጪ 856 ሚሊዮን ፓውንድ ብቻ አድርጎታል። የእንግሊዝ ፕሪሚየር ሊግ በወጪ ብቻ ሳይሆን በገቢም ከሌሎች የአውሮፓ ክለቦች በብዙ የራቀ ሆኗል። የሴሪ የተጣራ ወጪ 320 ሚሊዮን እና የላሊጋው 185 ሚሊዮን ፓውንድ ብቻ ሲሆን ቡንደስሊጋው እና የፈረንሳይ ሊግ አንድ ተጫዋች በመሸጥ የተጣራ ገቢ ያላገኙ ሊጎች ናቸው። አሁን የተመዘገበው 2.14 ቢሊዮን ፓውንድ ከፍተኛ ገንዘብ ቢሆንም ክለቦች ዝውውራቸውን ቀድመው ለማጠናቀቅ የተቀረቡበት መሆኑ ባለፈው ዓመት ወጪ የሆነውን የ3.14 ቢሊዮን ክብረ ወሰን ላይሻሻል የሚችልበት እድል ስለመኖሩ ይፋ ሆኗል። ውድ የፍኖተ ስፖርት የዩቲዩብ ቻናል ተከታታዮቻችን የዛሬ የስፖርት ርዕሰ ጉዳዮቻችን በዝውውር መስኮቶች ርዕሰ ጉዳይ በይበልጥ ቆይታ አድርገናል። እናንተም ያነሳናቸው ርዕሰ ጉዳዮች ላይ ሀሳባችሁን ኮሜንታችሁን በኮሜንት መስጫ ላይ ሀሳባችሁን እንድታጋሩን በአክብሮት እንጠይቃለን። እናንተ ግን ቪዲዮውን ደግሞ ሰብስክራይብ እና ሼር በማድረግ እንድታግዙን በአክብሮት እንጠይቃለን። በሌሎች ርዕሰ ጉዳዮች እስከምንገናኝ በያላችሁበት ሰላም ተመኘውላችሁ።